እዚህ ምድር ላይ ደስተኛ ሆነ መኖር ከፈለክ ደስተኛ ለመሆን ከፈለክ የመጀመሪያው በጣም መገንዘብ ያለብህ እቺ ምድር መቆያ እንጂ መኖሪያ አይደለችም። 20 30 40 50 60 እግዚአብሔር ከባረከ 100 ልትቆይ ትችላለህ፣ ግን ዘላለም አትኖርም እዚህ ምድር ላይ። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ ምንም ነገር ቋሚ ነገር እንዳልሆነ አስታውስ። ስለ ደስታ ይሆናል፣ ጤና ይሆናል፣ መከራ ይሆናል፣ ሁሉም ነገር ቋሚ እንዳልሆነ አስታውስ። ሶስተኛ ባለ ነገር ተደሰት፣ ባለ ነገር አመስግን። ስለ ጤንነት ይሆናል፣ ስለ ኑሮ ይሆናል፣ ስለ ወጥተ መግባት ሁሌም አመስግን። አራተኛ በቀን ለ10 ደቂቃ ፈጣሪን አመስግን። መጀመሪያ ግን ከመጸለይ በፊት እመን። በመጨረሻም ያንተ ያልሆኑትን ነገሮች እየተውክ ስትሄድ ህይወት ያንተ የሆኑትን ነገሮች አዘጋጅታ እንደምትጠብቅ ሁሉ እመን። ለመሞት እየኖርክ ለምን ለመኖር ትጨነቃለህ? አትጨነቅ። ተግባባን?